ዋይ ግን እኮ ኢትስ ቶታሊ ሮንግ ነው እኮ በቃ ላይፍ እኮ አይደለም እውነቴን ነው የምነግርህ ሰው አያምኑም ሁሉም ሰው ሀብታችንን ቋንጦ ነው የመጣው እውነታቸውም ነው አይፈረድባቸውም ሀብታችን አብዛኛው ሴት ወንድ ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው ኮምፎርታብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም ሰው ሁሉም ጥቅመኛ ነው ለጥቅም ነው ሰው ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል ስለዚህ እነሱም ሰው ባያምኑ አይፈረድባቸውም እኔ ሀቢባ አንድ እውነት ልንገርሽ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንንም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል ወላሂ ምንም ልጆች ይኖራታል መቼም የሆነ ነገር ይኖራል ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን ባይዘው አንድ ነገር ማወቅ ያለብን ሁላችንም እኔ ይሄን አስቤ አላቅም ግን አልከፈታ አለ በሩ በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው እውነት ነው ዛት ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው እንዴት ትኖራለህ እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር ለምን ውስጥክ የሚልቅ እቺ ሴት እኔን አትወደኝም እቺ ሴት እኔ ጋር የመጣችው ብሬን ፈልጋል እንጂ ካፈቅ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትይልኩ ያለውን ሁሉ ይሰጥ የለ እንዴ እሱ ነው የምልሽ እኮ ምንም ማለት አይደለም ሁሉ ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን በቃ አልተስማሙም አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር አሁን ደግሞ አላህ እጥፍ አድርጎታል ምንድነው የምትፈልጊው የፈለግሽውን ነገር ላድርግልሽ ብሎት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ አላህን የሚፈራ ገባሽ አይደለ ምንም ማለት አይደለም እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል ምናልባት እንደማትወድክ ይያወቅ ፊሊንግክ እንደማትወድክ ይያወቅ ሰውነትክ ሺ ብሎ አይታዘዝልክም ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም ደስተኛ ህይወት ልትኖር አትችልም ረዋንን እኮ ነው ያልኩት ውዶቼ በእናንተ ኮሜንት መሰረት ረዋን በጣም አሪፍ ልጅ ናት ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት አላህ እንግዲህ ግን ምንድነው እንድሳይድ ያረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል ሰዓቱ ይኖራል ገባሽ ያኔ ልብሽንም ከፍተሽ